ዛሬ ምሰብክበት የስብከቴ ርዕስ እግዚአብሔር ማለዳ የተናገረኝ የሚታይ ነገር ይሆናል። ሁላችንም የምናውቀውን የእግዚአብሔርን ቃል ሉቃስ ወንጌል ምዕራፍ 1 ቁጥር 24 እና 25ን አንብበን ገጽ 49 እንደዚህ ይላል። ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ጌታ አድርጎልኛል ምን ባለኝ ወራት በተመለከተኝ ወራት አድርጎልኛል ስትል ራስዋን 5 ወር ሰወረች። ደግሜ ላንብብ በጌታ በደንብዩ መልእክት ስለሆነ ይሄን ቀድሞ የተቀበለ ሰው በህይወቱ ላይ ነገ ሰኞ ሚሆን ነገር አለ። ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና የሚታይ ነገር ተፈጠረባትና ባዶ የሆነው ነገሯ በሚታይ ነገር ተሞልቷልና ጸንሳለችና ካለ በኋላ ደስ ይላል። ነቀፌታዬን ያወሩት ወረኞች ሁሉ ዛሬ ያፍራሉ። ነቀፌታዬን ከሰዎች መካከል ሰዎች ባሉበት ቦታ የታመምከው ህመም ሁሉ ዛሬ ትታከማለህ። ነቀፌታዬን ከሰዎች መካከል ያስወግድልኝ ዘንድ ከምኖች መካከል ከሰዎች መካከል ምን አድርጓል? ዛሬ ጌታ ምስክሬ እኮ ነው የምነግርህ። ሰፈር ላይ የምትታወቅበት ቤተሰብ መካከል እንኳን አብሮክ በሚኖር ሰዎች መካከል የምትታወቅበትን ልብ ያዘነበትን ያለቀስክበትን አንገት የደፋበትን ያን ጉዳይ ዛሬ ያስወግድልሃል። አንተ አሜን በላይ በጌታ እግዚአብሔር ዛሬ ይነቅልልሃል። ከሰዎች መካከል ያስወግድልኝ ዘንድ ጌታ በተመለከተኝ ወራት እንዲህ አድርጎልኛል ስትል ራስዋን 5 ወር ከተሰወርክ በኋላ አንዳንዶቻችሁ ተሰውራችኋል። አሁን በክብር ትገለጣላችሁ። የሚታይ ነገር ይሆናል። በእነዚህ ሰዎች ቤት ውስጥ ትላንትና የሚታይ ነገር የሌላቸው በጎረቤት በዘመድ መካከል የሚታይ ነገር ያላቸው እነሱ ጋር ግን ጠጋ ስትሉ የሚያሳዩት የሚናገሩት የሚገልጡት ነገር የሌላቸው ሰዎች እንደሆኑ የእግዚአብሔር ቃል ይናገራል። በጣም ይገርማችሁ ነገር መካን ነበሩ ይላል። መካን ማለት ፍሬ ማፍራት የሚገባቸው ፍሬ ሳያፈሩ የቆዩ ሰዎች ናቸው ነው የሚለው መጽሐፍ ቅዱስ። ከምዕራፍ 1 ከቁጥር 1 ጀምሮ ስታነቡ የሚገርም ስለነዚህ ሰዎች የሚያወራ ትልልቅ ታሪኮች አሉ። ያን ሁሉ ምዕራፍ ካለፉ በኋላ ትናንትና በቤታቸው ምንም የለም፣ ባዶ፣ ለሰው የሚያሳዩት ነገር የሌላቸው፣ እግዚአብሔር ግን ቀን ቆጥሮ ሲመጣላቸው ቤታቸው የሚታይ ነገር ሆነ። ዛሬ መልእክት አለኝ። ቀን ተቆጥሮ ዛሬ መልስ ቤት ይገባል። እነዚህ ሰዎች እግዚአብሔርን የሚፈሩ እግዚአብሔርን የሚያገለግሉ ለእግዚአብሔር ሕግና ሥርዓት የተገዙ በሕይወታቸው ላይ ምንም አይነት ነገር እግዚአብሔርን የሚበድል ነገር የማይታይባቸው ባዶ ሆኖም እንኳን እግዚአብሔርን የሚያገለግሉ ሰዎች ናቸው እነዚህ ባልና ሚስቶች ዘካርያስና ኤልሳቤጥ። የሌሎች ሰዎች እንቆቅልሽ ሲፈታ የሌሎች ሰዎች ጥያቄ መልስ ሲያገኝ ቤታቸው ግን ለብዙ ዘመናት ምን ነበረባቸው? ጥያቄ ነበረባቸው። ለብዙ ዘመናት ትንቢት ሰምታችሁ፣ ለብዙ ዘመናት መልእክት ይዛችሁ፣ ለብዙ ዘመናት ህልም ይዛችሁ የታለ ላላችሁ ሰዎች ዛሬ ሌሊታችሁ የሚታይ ነገር ቤታችሁ ይገባል። እግዚአብሔር አንድ ቀን ቆጥሮ ለብዙዎቻችሁ ጌታ ሌሊት ተናግሮኛል። የተቆጠረ ብዙ ዓመታት የለም ያልከው ነገር ከዚህ በኋላ ሊገኝ እግዚአብሔር ዛሬ ይገለጣል። ያገለግላሉ፣ ቤታቸው ግን ባዶ ነው። ከእግዚአብሔር ጋር ይገናኛሉ፣ የሚያሳዩት ነገር በጓዳቸው የለም። እግዚአብሔር ቀን ቆጥሮ መጣላቸው። ዛሬ መልእክት አለኝ። ቀን ቆጥሮ ይመጣልሃል። ለአንዳንዶቻችሁ ነገ ሰኞ የታምራት ቀን ይሆናል። አራማይ ካለ አማኔ ባላይ በጣም ይገርማችሁ ነገር ኤልሳቤጥም ቁጥር 24 ላይ ኤልሳቤጥም ምን አለች? ጸነሰች ይልቃል። ምን ማለት? የሚታይ ነገር ጀመረባት። ዛሬ የሚታይ ነገር ይጀምርብሃል። ይሄ ቤተሰብ የሚታይ ነገር ከመጀመሩ በፊት ኦሬዲ እነሱ ተስፋ ቆርጠዋል። ማንም ሰው ምንም አይነት ትንቢት ቢተነብይ የሚሰማ ጆሮ የላቸው።
መልአክን የሚያክል ነገር ስሙኝ በጌታ መልአክን የሚያክል ነገር እኔ ገብርኤል ነኝ ሚስት ኤልሳቤጥ ትወልዳለች በአንተ ቤት ላይ በሚሆነው ነገር ብዙዎች ምን ይላቸዋል ደስ ይላቸዋል ደስታና ተድላ በቤት ይሆናል ብሎ ሲናገረው አላመነም መልአክ ተንብዮለት አያምንም ሰውየው የመጨረሻ ተስፋ መቁረጥ ነው ያለው ሰው ሊሰማ የሚችልበት ሁኔታ አለ ዛሬም ሲነገር ምናልባት ተሰማ ይሆናል ነገ ሲነገር ተሰማ ይሆናል ከነገ ወዲያም ሲነገር ተሰማ ከሶስት ከዘለለ አሰማም ራሱ ይቀንስብሃል 4 5 እያለ እየረዘመ ሲሄድ የመጨረሻ ምን ትቆርጣለህ ተስፋ ትቆርጣለህ የእግዚአብሔር ንግግር ኖርማል ታደርገዋለህ ያው እንግዲህ ጀመረው እኛ እናቃለን ጌታ ምስክር ያው ሊጀምር ነው ትንቢት ብለን ያው ጀመረ እንግዲህ እንደና እግዚአብሔር ሲናገር በቃ ያው ጀመረ በቃ አሁን ለዚህ ነው የሚናገረው ንግግሮችን ሁሉ የለመዳችሁ ሰዎች ታላችሁ አሁን ቆይ ስለ ጤና ነው የሚናገሩት እነዚህ ነቢያቶች ብላችሁ መታቁትን እኮ እናንተ ያሰባችሁትን እግዚአብሔር እንዲህ ይላል እያለ በቃ አላልኩም እያላችሁ ያማችሁትን ጉዳይ ሁሉ እግዚአብሔር ዛሬ ይቀይረዋል አንዳንዶቻችሁ በሄድሽበት ቸርች ሁሉ በሄድክበት ቸርች ሁሉ ላንተ የሚነገረው ይሄ ነው በቃ ምትባባሉ እንደዚህ አይነት ስም ሁሉ የተሰጠ በቃ ያንቺ ነገር እኮ ይሄ ነው ተባብላችሁ ስም የተሰጣችሁ ሁላ ሰው ሁሉ የእናንተን ጓዳ የለመደ ሁላ አይ ለሱ እንደዚህ አይነት ትንቢት ነው ለሱ እንደዚህ አይነት ትንቢት ነው እየተባለ 10 ዓመት 5 ዓመት 6 ዓመት ከዚያም ረጅም ዓመት ሰምታችሁ ቁጭ ያላችሁ ሰዎች ፋይላችሁ ዛሬ ይገላበጣል አማይ ካለ አሜን ይበላይ እግዚአብሔር የማገለግለው መሰከር መልአክ የሚባል በእግዚአብሔር አብ ፊት የሚቆም እኔ ገብርኤል ላይ ስማኝ ጸሎት ተሰምቷል ሚስት ትወልዳለች ምን አደርግ አሜን ማለት ሲገባው ሰውየው ይሄ እንዴት ይሆናል ብላችሁ አታውቁ ምክንያቱም ቤቱን ያውቃል ህይወቱን ያውቃል ታሪኩን ያውቃል ሰውየው ከዚህ በኋላ ዘካርያስ ልጅ ማቀፍ እሹሩሩ ማለት አይሆንለትም ምክንያቱም በብዙ ሰዎች ፊት ምን ሰምቷል ስድብ ሰምቷል ተነቅፏል ለሱ ይሆናል ከማለት አይሆንም አርፈ ተቀመጥ ዝም ብሎ አገልግል ብትለው ይሻላል እንደዚህ አይነት ትንቢት ቢሰማ ይሻለዋል ዘካርያስ ዝም ብለህ ሚስትህ መካናት አንተም ዝም ብለህ በእግዚአብሔር ፊት እድሜ ደግሞ በጣም ይገርማችሁ ነገር መካንነት ብቻ አይደለም እድሜያቸው ምን ብሏል አርጅቷል መካንነት አለ የእድሜ እርጅና አለ በቃ አይሆንም ማይሆን ነው በቃ እስቲ ማይሆን ነው ባሉሽ ዛሬ መልእክት አለኝ ይሆናል እስቲ አይሆንም ብላችሁ የዘጋችሁት ጉዳይ ያላችሁ ሰዎች እስቲ በቃ አይሆንም ይሄው አይሆንም በቃ ትቸዋለህ ያላችሁ ሰዎች እግዚአብሔር የማገለግለው መሰከር በተውከው ጉዳይ የሚታይ ነገር ይወጣል አራማይ ካለ አማረ ባላ እግዚአብሔር በተውሹ ጉዳይ የሚታይ ነገር ያደርጋል በተውከው ጉዳይ የሚታይ ነገር ይሰራል ተተውታል እነሱ አቅቷችሁ የተዋችሁት ጉዳይ አለ አመታት የተቆጠረ ቤተሰብ የነቀፋችሁ ጓደኛ የነቀፋችሁ ጎረቤት የነቀፋችሁ የቅርብ ነው ያላችሁ ሰዎች ንግግር ተናግሯችሁ ልባችሁ ተሰብሮ በቃ ጌታ ሆይ ተቸይልሃል ያላችሁ ሰዎች አላችሁ የማገለግለው ጌታ ምስክር 2014 ሳያልቅ እናንተ ቤት የሚታይ ነገር እርጅና አለ መካንነት አለ እነዚህ ሁለት ነገሮች ከባድ ጉዳዮች ናቸው እርጅና ኦሬዲ አይሆንላቸው እንደገና ደግሞ ምን መካንነት አለ በቃ ባዶ ናቸው እግዚአብሔር መልአኩን ልኮ ስማኝ በጌታ ለሌላ ሰው ደግሞ እኮ እያጠነ እያገለገለ ያለ ዘካርያስ ሆይ አትፍራ ዛሬ እግዚአብሔር በተኛበት ስምህን ጠርቶ የዛሬ 10 ዓመት የጣልከውን ታሪክ ይቀይርልሃል የሚታይ ነገር በቤት ይሆናል ብሎ መልአክ ሲናገረው መልአክ ነው የነገረው እኔ ገብርኤል ነኝ ብሎ ነው መጥቶ የነገረው ነብይ ነኝ እንኳን ቢል እኮ አልቀበልም ሊል ይችላል ሰውየው ግን ምንድነው ያለ ገብርኤል ነኝ ተልኬ እኔ መልእክተኛ ነኝ ብሎ ነው ያወራለት ግን ምን አላለም ይሄ የትኛው መካንነት እያለ እርጅና እያለ አንተ አሁን ደስተና ተግድላ ልጁ መጠጣ አይጠጣም ናዝ ምናምን ብለህ የምታወራው ነገር ይሄ ያው አልቀበል ብለህ አንዳንድ መልእክቶችን አልቀበል ብለህ አረ በስማም ከየት መጥቶ ያልክበትን ነገር ግን ጆሮክ የሰማ ሁሉ ታምራት እየሳበ ነው ቢቀጥለው ሳምንታት እቤቱ ባካል ለብሶ ይመጣል አረ ሰው ካለ አማሪ በላ ይሄንን ከየት በኩል በት እንዴት ያልከው ጉዳይ ይሄኔ ቀይኔ አይመለከተኝም እንዴት ማን አለኝ ምን አለኝ ያልክበት ሰማይ የተናገረው ያደርግ ዘንድ ይመጣል አረ ሰው ካለ አማሪ በላ እግዚአብሔር ሁኔታን አይፈራም እግዚአብሔር አለማወቅን አይፈራም እግዚአብሔር አለመቻልን አይፈራም ራሱን ተማምኖ ይናገራል ታምር ያደርግልሃል ራሱን ተማምኖ ያወራል የሚታይ ነገር ይዞ ይመጣል
አረ ሰው ካለ አሜን ይባላል። ጌታን እኮ ነው የምነግራችሁ። ይሆናል አለ መልአክ እኮ ተናግሮት። ከዛ ሰውዬ ምን ቢለ ይሄ እሺ እንዴት ይሆናል ምለው ብዙ ጉድ አለ የምትሉ ሰዎች አረ እንዴት ይሆናል? ዘመን የለኝ አጎት የለኝ ዕውቀት የለኝ እኔ ሲያሳይ በጌታ ዛሬ መልእክት አለኝ። ይሆናል። መላእክቶች እንደ ነቢያቶች አይደሉም። አንዳንድ ነቢያቶች አሉ፣ ኃይለኛ ነቢያቶች ቁልፍ የሚያረጉ አሉ። ብሉይ ኪዳን ላይ ሄዱና እዩ። አንዳንድ ነቢያቶች ደግሞ የሚራሩ ነቢያቶች አሉ። ነቢያቶች ራሱ ሁኔታቸውና የአገልግሎት ባህሪያቸው ይለያያል። አንዳንድ ነቢያቶች ገዳዮች ናቸው፣ ጨካኞች ናቸው። አንዳንድ ነቢያቶች የሚራሩ እነሱን ከምትነካ እኔ ንካ የሚሉ እንደ ሙሴ አይነቶች አሉ። እንደ ኤልያስ አይነት ደግሞ ጨካኝ ነቢያቶች አሉ። ወስደው በቂሶን ወንዝ ምን የሚያደርጉ የሚያሳርዱ። መላእክቶችም ርህራሄ አያውቁ፣ ቁልፍ ነው የሚያደርጉ። አታምንም? ገብርኤል ነኝ ብዬ ራሴን አስተዋውቄ ብሎ አታምንም? ቃሉ እስኪፈጸም ድረስ ቆይ አንተን ቆልፋለሁ። ትበጠብጣለህ። ብታረግዝም ሚስት ብታረግዝም እውነት አርግዘሻል እያልክ አስሬ ሆድ እየነካ ልጁን ልታበላሽ ስለምትችል ቆይ ልቆልፋለና ምን አደረገው? ቆለፈው። ሄደ። ቆልፎት መልአክ ምን አለ? ንገሩኝ በጌታ ቢጠብቁት ሰውየው በምልክት ማውራት ጀመረ። ልክ ምዕራፍ 1 ቁጥር 24 ላይ ሌላ ታሪክ ተጀመረ። እዛ ከቆለፈ በኋላ ይኸው መጽሐፋችሁ ቆልፎት ሄደ። ከዛ ልክ ምዕራፍ 1 ቁጥር 24 ላይ እንደዚህ የሚል ቃል አለ። እንዲህ ነው የሚለው ቃሉ፣ አንብቡ። ኤልሳቤጥም ጸነሰች። ምን ማለት የሌለ ባዶ የቆየ የሚታይ ነገር መግለጥ ያልቻለ የሷ ማህፀን ምንን ያዘ? እስከ ዛሬ ድረስ ያልያዝከውን ነገር መያዝ ትጀምራለህ። ጸነሰች ካለ በኋላ እግዚአብሔር ሃሌሉያ ነቀፌታዬን ከሰዎች መካከል ምን አድርጎልኛል? እግዚአብሔር የቀባይ ምስክር እስከ ዛሬ ድረስ ሰምተ ያዘንከውን ይኸው እግዚአብሔር ሆይ ታያለህ አይደል? ናልኝ ያልክበት ያ ጉዳይ ዛሬ ተቀየረ። ምን እያሉ እንደነቀፏት። ነቀፌታ ማለት በሰው ስድብ ማለት እኮ በሰው ዘንድ ተቀባይነት ማጣት ማለት ነው። ምን ብሎ እንደነገሯት እቺ ማትወልድ እድሜዋ ያረጀ ደግሞ እነሱ ቤት አገልጋይ ደግሞ ሰውዬው እኮ አገልጋይ ነው፣ ካህን እኮ ነው፣ የክህነት ስራ ነው የሚሰራው፣ አገልጋይ ነው፣ ጌታን የሚያውቅ ሰው ነው። በተለይ ስሙ ቅዱሳን በጌታ ይዣቸዋል። ከእግዚአብሔር ጋር ቆይታችሁ የእግዚአብሔር ቀን እስኪመጣ ድረስ በጽድቅና በእውነት ቆማችሁ መንገዳችሁ ላይ ጣልቃ ገብተው እንደ አላዋቂ ያወሩ እግዚአብሔርን መጠበቃችሁ እንደ ከንቱ ነገር አድርገው የተናገሩ በሙሉ አለኝ ጌታ 2014 ሳያልቅ ለአንተ እግዚአብሔር መጥተው ይሰግዳሉ። ለአንቺ እግዚአብሔር መጥተው ይሰግዳሉ። ይሄማ እግዚአብሔር ኃይለኛ ነው ይላሉ። የሱማ እግዚአብሔር ወደር የለውም ይላሉ። የጠበቁትን የማያሳፍር ነው ይላሉ። አማይ ካለ አሜን ይበላ። እንደ ተሰደብሽ አትሞችም፣ እንደ ተነቀብሽ አትሞችም፣ እንደ ለቀሽ አትሞችም፣ እንደ ተዘጋ አትሞችም፣ ግራ እንደገባ አትሞትም። እግዚአብሔር ሌሊትን ያነጋልሃል። መጣላቸው ጌታ አገልጋዮች ናቸው፣ ግን ቤት ነቀፌታ። እነሱም ብሎ አገልጋይ ሳይሏቸው ይቀራሉ። እሱም ብሎ ካህን ለሌላ ሰው እየጸለየ ለሱ ቤት መጸለይ አይችልም የሚል ሁላ እሱም ብሎ አገልጋይ። አቤት ሰው ደግሞ ለማውራት በወደቀ እንጨት ላይ ምን እንደሚባል እስቲ ውደቅ። ማአት ወረኛ ነው ያለ። በምን እንደወደቅክ እኮ አይጠይቅህም። መጥቶ ምንድነው አዳልጦ ይጣለክ? ርቦክ ነው የወደቅከው? አቅማተህ ነው የወደቅከው? ምንድነው የጣለክ ብሎ የሚጠይቅ ሰው የለም እኮ። ስትወርቅ ግን ከበሮ ይዘው ይወጣል። ስትወርቅ ምላስ ያስረዝማል። አንዳንዱ እኮ ሳትወርቅም ያወራባል፣ እንደ ጳውሎስ ማለት ነው። አሁን ጳውሎስ ምን አድርጎ ነው ያወሩበት? ይሄ ሰው ወግቻው ዘንድሮ ጌታ ኢየሱስ ምስክሬ ገብቷቸው ሳይገባቸው ያወሩት ነቀፌታ በቤት ያስቀመጡ ሁሉ አለኝ ጌታ የሚቀጥለው ሳምንት አይቀጥሉ። ነቀፌታዬን አለች። ቤቷ እግዚአብሔርን ያገለግላል። ቤቷ እግዚአብሔር የሚያውቅ ቤት ነው። ስለዚህ ከምኖች መካከል ከሰዎች መካከል ምን ላለልኝ ላስወገደልኝ ዛሬ ይወገደልሻል። እዛ መስሪያ ቤት የማትፈልጊው ይወገዳል። ትዳርሽ ላይ የማትፈልጊው ይወገዳል። ልጆችሽ አሜን በለኛተ የማትፈልገው ዛሬ ይወገድልሃል። ያስወገደልኝ ዘንድ ጌታ በተመለከተኝ ወራት ለካ ያያል ጌታ። እሱ ለሌላ ሰው አገልግሎ ሲያገለግል የማይታይ ይመስለዋል። ለካ ከሰዎች መካከል አንድ ነገር እነግራቸዋለሁ። ቅዱሳን በስነ ስርዓትም ኖረው የሚያወሩ ሰዎች አሉ። በስነ ስርዓትም እኮ ኖረ ሳትነካም ሳትነካካም እኮ የሚያወሩ ሰዎች። አሁን ጳውሎስ ምን አድርጎ ነው ያወሩት? ምን አረገ ጳውሎስ? ምንም አላረገ። በቸርነት ደግሞ እኮ ሰው ተቀበሉት ይላል። የተቀበለህን ሁሉ አትመን። በተቀበለ እጅ ነው ወቅቶ የሚጥልክ።
ጌታ ተቀበሉት፣ ቸርነት አደረጉለት ይላል። ሂዱ አንብቡ። አንተ እግዚአብሔር ሰው አንተ ምን ብለው እንዳወሩት አይታወቅም፣ ግን ተቀበሉት ይላል። መቀበል ማለት ንግግሮች አሉ። እንኳን ደህና መጣህልን አሉት ይላል። ተቀበሉት፣ ቸርነት አደረጉለት አለ የሚለው መጽሐፍ። ከዛ ጥቂት ቆይተው የሚገርም ቸርነት ከዛ ጥቂት ቆይተው በጌታ ስሙኝ ዛሬ እንደዚህ ኮንፊውዝድ የሆናችሁ ሰዎች እያላችሁ እንደዚህ ኮንፊውዝ የሚያደርጉ ሰዎች እያሉ እግዚአብሔር እናንተ ቤት የሚታይ ነገር ያደርጋል። ባወሩት አንደበት እግዚአብሔር ያሳፍራቸዋል። አራማይ ከላማሪ ባላይ ዛሬ ተናግሮኛል። የሚታይ ነገር ቤቴ ይሆናል። የሚታይ ነገር ቤት ይሆናል። የሚታይ ትዳር ላይ ይሆናል። የሚታይ ነገር ምድር ኢትዮጵያ ላይ ይሆናል። የሚታይ ነገር ቤቱ የገባ ሰውና የሚታይ ነገር ቤቱ ያልገባ ሰው ልዩነት አለ። ዛሬ ግን ጌታ ተናግሮኛል። ለብዙ ዘመናት የሚታይ ነገር ያጣችሁ፣ ለማሳየት ናፍቃችሁ፣ የምስጋና ፕሮግራም ለማድረግ ናፍቃችሁ፣ አረ መቼ ነው ቆሜ የምመሰክረው ብላችሁ የናፈቃችሁ ሰዎች ዛሬ መልእክት አለኝ። እግዚአብሔር ይዞ መጥቷል። የሚታይ ነገር ይዞ መጥቷል። የሚታይ ነገር በጓዳችሁ ይዞ መጥቷል። የሚታይ ነገር በሕይወታችሁ ይዞ መጥቷል። እሱ ዛሬ ይጀምራል። መቼ ይጀምራል? ዛሬ። በቸርነት ከተቀበሉ በኋላ መጽሐፉ እንደሚናገር እሳት ሊሞቅ ብርድ ስለነበረ፣ አሁን ምን አጠፋ ጳውሎስ? ብርድ ስለነበረ ጭራሮ ሊሰበስብ ሄደ። እፉኝት ወጣች ይላል። አንዳንዴ እግዚአብሔር አውቆ ይመስለኛል። በእውነት ጭራሮ ሊሰበስብ ሄደው ጳውሎስ ብቻ አይደለም ሌሎችም አሉ። ለምን ሌሎች ላይ አልተጠመጠመችም? ለልዩነት ሲፈልግ ስሙ ጌታ። የአንዳንዶቻችሁ መከራ፣ የአንዳንዶቻችሁ ስድብ፣ የአንዳንዶቻችሁ ግራ የተጋባችሁበት ጉዳይ፣ የአንዳንዶቻችሁ ሞታችሁን የተመኛችሁበት ጉዳይ መጽሐፍ እየተጻፈበት ትውልድ ሊያነብ እግዚአብሔር ታምራት ሊያደርግበት አራማይ ካላማሪ ባላይ ብዙዎቻችሁ በመከራዎቻችሁ ላይ ቆማችሁ እግዚአብሔርን ታመሰግናላችሁ። እፍኝቷ ልክ ተጠመጠመችበት። ከዛ ያው የተቀበለው ግሩፕ ዘንድሮ እግዚአብሔር ግሩፕን ከንቱ ያደርጋል። ጥሩ ባወራበት አንደበት አንተ ዞሮ ቆይ አንተ ምን ቀይሮክ ነው ትላንት ሊነባ ምትሉ ሰው አለ አይደል? በዛው አንደበት እግዚአብሔር ይቀይረዋል። ቸርነት አድርገው ተቀብለው ሰውየው አንተ እግዚአብሔር ሰው ነው ብለህ ተቀብሏት እፉኝቷ ስትጠመጠም ምን እንዳሉ ተቀርጽ ይሄ ሰው አለ ከባህርስ እንኳን በወጣ ጊዜ የእግዚአብሔር ምን አልተውም። አንተ አሮጌ ፋይል የሚመስ ሰውየው እኮ አምልጦ በደህና ደርሶ እኮ የድሮ ፋይል አሮጌ። ይሄ ሰው ከባህርስ ቢያመልጥ የማፍርድ አልተውም የእግዚአብሔር። ይሄው በቃ የሰው ነፍሰ ገዳይ ነው። ልክ ወረኞችም አሉ፣ እፉኝቷም አለች፣ የተያዘውን ጳውሎስ አለ። ተናጋሪዎችም አሉ፣ የተጠመጠመችዋም አለች፣ የተጠመጠመበትም አለ። ዛሬው ነገርህም አለ፣ ነገር አምጪውም አለ፣ አንተም አለ። ዛሬ ግን የሚታይ ነገር ይሆናል። ወዲያው ይላል አንተ ወዲያው ይሄ ሰው ነፍሰ ገዳይ በዛው አንደበት ጎሽ ተባረኪ፣ እንዳንቺ አይነት የእግዚአብሔር ሰው የለም፣ ጎሽ ተባረክ፣ እንዳንተ አይነት ጥሩ ሰው የለም ባሉበት በዚያው አንደበት በዚያው ቅጽበት እኔ ድሮም አልተመቸኝም ይላሉ ሰው ነገር ሲፈልግ። እኔ ድሮም አልተመቸኝ የእሱ አገልግሎት የእሱም ድሮም አልተመቸኝ። የድሮም ያወራ መንፈስ ዘንድሮ ጉዱ ፈላ። እኛ ድሮም ብለን ነበር ይሄ ሰው ከባድ ሰው ነው። ከባህርስ ባመለጠ ጊዜ ገና ሲያወሩ እኮ ጳውሎስ ይሻ ሰማቸው። ያወራችሁኝ እሰራላችኋለሁ አለና ብድግ አድርጎ ጠብ። ዛሬ በእጅ ትጥለዋል፣ ጎትታ አውጥታ ታሰናብተዋል። ይሄንን እያዩ እኔ ነግራቸዋለሁ። ዛሬ መልእክት አለኝ። መስሪያ ቤት ያወሩ እያሉ፣ ትዳር ላይ ያወሩ እያሉ፣ ጤናክ ላይ ያወሩ እያሉ፣ ማስረጃው እያለ የሚታይ ነገር ይሆንልሃል።